እንዴት አሉ? ሁሉ ሰላም ነው? ደህና ነኝ። ራቡ ግን ችግሩ ግን እየበላኝ ነው። ምን ነው የኔ እናት? የሚሰጠኝ የለም፣ የሚረዳኝ የለም። ልጅ ነው በሰው ሀገር ጠፍቶ ቀርቷል። ግን በአንዲት አይኔም ጉሽ መስላ እየመሩኝ ሀልመነው ነው ሲሉኝ በግድ ጨለማ ሲሆን ወድቃለሁ። መስል በሰባት ባዳ ላይ ቆሜያለሁ። ልጁ የት ሄዶ ነው እናት? በሰው ሀገር እንደሄደ ቀልጦታል ያለ በረሃ ነው ይላል። ግን ሰው ብሎበት ወተት እያለ ነው ተብዬ ግን ተልያለሁ። እንደ ሰው ሁኔታ ወተት ነው እናቴ ብሎ ሲደውል ወደሱ እንዳልመጣ እናትዬ እያለ ሰርቶ ማምርበት ለብሶ አይሞቀው ያለቅሳል። ምን ማለቅሳለሁ? በሱ ብስጭት ነው ግጥት የሆነ የሚያባት አለ። ለምን መብላት ብስቁል ነው። ለምን መብላት በጣም አበሳቅሎኛል። ምን አይደለም የሰው ፊት ሳይ እየተሸፈኑ እያለቀሱ ለነፍስ ያሉት ገዝተው ልብስ ሰጥተውኛል። ይረዳኝ እህት የለኝም ወንድም የለኝም። እያለቀስኩ እላለሁ። እሺ ማየ እንመጣለን። እሺ እንዴት አሉ አባ? ሰላም ነዎት? ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ተከበራችሁት? ኑሮ ሁሉ እንዴት ነው? ኑሮ መቼም አለሁ። ያው ችግሩ ነው እንጂ ለዕለት የምበላው መጣጣው ነው ቸገረኝ። ዛሬ ባዶ የትኝ ነው። ሌላ ልብስም እንግዲህ አንደኛ ሰጣችሁኝ ያልፊት ብርድ ልብስ የሰጣችሁኝ አሁን የቸገረኝ ሸምቼ የምበላበት። ሰላም ነዎት? ሰላም ነው። ደህና ነኝ። እዚህ አንድ ላይ ያደረግናችሁ ለምግብ የሚሆን እህል አምጥተንላችሁ ነው። እሺ ከፍ ያርግልን። ከፍ ያርግልን። ይሄንን አዩት አይደል? አየሁ። ለርሶ ብቻ 50 ኪሎ ጤፍ፣ 40 ኪሎ በቆሎ፣ 60 ጣሳ ስንዴ፣ ዘይት፣ ሽሮ በርበሬ ነው ያመጣንልዎት። እሺ ይሄ የአመት ቀለቤና መጣችሁልኛል። አሜን። ለሁላችሁም እንደዛው ነው፣ ተመሳሳይ ነው። ስንዴ በቆሎም ጤፍም ነው ይመጣላችሁ። ይሄ ደግሞ ለባጃጅ እንዲሆነዎት ነው። እሺ አይሎት። አሁን ይሄንን ሁሉ እኛ አይደለም ያደረግንላችሁ፣ እኛ መልእክተኛ ነን። ተልከን ነው ይሄንን ወደ እናንተ ያደረስነ። ጋሻው ይባላል አንድ ወንድሜና እስከነ ወንድሞቹን አስተባብሮ ነውና በቅዱስ ጊዮርጊስ ስም ብሎ ነው እርሱን ይመርቁት። ይሄን ያደረገላችሁ ያ ሰንብታችሁ እናንተ ባታስተውሱና እነሱ ያርቆቻው ከፍ ያርገው። አሜን። መላእክተኞቹን ደግሞ እናንተን በላይ ጥላ በታይ ጫማ ሆኖ እናቴ ኪዳነ ምሕረት ሐላመት ማትመጣው ከፍ አርጋ ከፍ ያርግልና። አሜን። እናንተን ያቆይልና። አሜን። እናንተ እኛ ጧሪያችን ናችሁ፣ ለኛ ቀላቢያችን ናችሁና ከፍ ያርግልና። አባታችንም ያቆያቸው፣ እናንተንም ያቆይልና። አሜን። አሁን በዛች እየተንከለከልኩ ሰዳ እንዲት መለኪያ ቡንስል ነው የተገኘው። እናንተን የምቦይ ፍሬ ያርግልና ያቆያችሁ። ይሄን ቀን አሳልፎ ሀደናው ቀን ይግጠማችሁ። አሜን። አሁንም እዚህ ሀሪ ያቆይልን። እሱ ወንድማችንም እንደዚህ አድርጎ ለእናንተም ለእሱና ተባብራችሁ ያመጣችሁትን እሱንም ጋሻው ነው የሚባሉ ደረጃቸው ከፍ ያርገው። እናንተንም ደግሞ ቅዱስ ጊዮርጊስ ደግሞ እንዲሁ እድሜያችሁን ዘለቅ አድርጎ ሀብታችሁ ሰፊ እድሜያችሁ ሰፊ ያርግልን። ሀሳበ የክረምት ቀለባችን ሰጣችሁናል። አሁን ጌታ የዚህር ለኛው ጌታ እናንተን ደግሞ ይጠብቅልና ደረጃ ደረሱልና ችግራችን ላይ ደርሳችሁልናል። አሁን ጌታ የዚህር እናንተን እድሜ ከፍ አድርጎ እንደዚህ ነው ዝንተ ዓለም ያው ሀብታችሁ ሰፊ አድርገው። አሜን 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 አሜን። ብሩክ ነው አጭንቅ ነው የደረሳችሁልን። አሁን እኔ ባለፈው ወራት መተህ እግዚአብሔር ይባርካችሁና ትውልዳችሁ ይባረክ። እንዳይበርደን ብርድ ልብስ ዝናብ እንዳይመታን ቤታችን አድሳችሁ እንዳይረበን እህል ገዝታችሁ ሁሉን አድርጋችሁልኝ ሄዳችሁ እኔ ለራሴ የምገልጽበት ራሱ ከብዶኛል። ከዛ በኋላ ድልህ አምሮ አንገቴን ተሰርቼ እግዚአብሔር ይመስገን ታምሜ ተነሳው በእናንተ ላይ ነው። እግዚአብሔር ይስጥልኝ። ሰማያዊቱ ቅዱስ ጊዮርጊስ ይጠብቅልኝ። ጋሻውንም ጋሻ ያርገው፣ ከሰው በላይ ያውልልኝ። አሜን። ብሩክ ይባረክ። አሜን 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 አሜን። ደስተኛ ናችሁ?